አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ ሰላም እንዴት ናችሁ? እንግዲህ ዛሬ ሁለት ቪዲዮ ነው ፖስት ማረገው። ረመዳን ውስጥ ያው እንደምታውቁት አይመችም። ረመዳን የኢባዳ ወር ነው። ለዛ የሰራሁትን እንግዲህ በስንት ቀኑ ነው ራሱ ያደረኩት። ዛሬ እንግዲህ ሬዝን ዳቦ ሰርቻለሁ። ከወደዳችሁት ሞክሩት። እንግዲህ ውህዱን እዛ ዲስክሪፕሽን መጻፊያው ላይ ያደርግላችኋለሁ። ይሄ ዳቦ እንግዲህ ለልጆችም ቁርስ ይሆናል። ፒነበረር ቀብተው መብላት ይችላሉ። በጣም ሀሪፍ ነው። እንግዲህ ቆርጬ አላሳያችሁም። የሰራሁት እንግዳ የሚመጣብኝ ቀን ስለሆነ ዘ ሴም ዴይ ነው ይሄንንም የሰራሁት። ለዛ ያው ቢዚ ስለሆንኩ ወደ ማታ ረሳሁት መቅረጹን። ግን ዳቦ እንዴት እንደወጣ ልነግራችሁ አልችልም። በጣም ነው የሚያምረው። ቆንጆ ነው የሆነው። ሞክሩት። ከወደዳችሁት ውህዱን ሁሉ ጽፍላችኋለሁ። እንግዲህ ትንሽ ብርቱካን ለሽታው ለእንትን ደስ ይላል አርጌበታለሁ። እንቁላል፣ ወተት፣ ስኳር፣ ቫኒላ አርጌበታለሁ። ትንሽ ከፈለጋችሁ ደግሞ አንዳንድ ሰው ጨው ጣል ማድረግ ይወዳል። ጨው ማድረግ ትችላላችሁ። እንግዲህ ካቦካችሁት በኋላ ለአንድ ሰዓት አስቀምጡት ከፍ እንዲል። ከዛ በኋላ በ350 30 እስከ 35 ደቂቃ አይታችሁ ማውጣት ትችላላችሁ። ይሄ እንግዲህ ለቁርስም ይሆናል። ዳቦ መግዛት አያስፈልግም ማለት ነው። ጊዜ ኖሯችሁ ከሰራችሁ። ከፈለጋችሁ ቸኮሌት ውስጡ ማድረግ ትችላላችሁ። እኔ ግን ሬዝን ያረኩበት። እንደምትወዱት ተስፋ አድርጋለሁ። ኢንሻአላህ በሌላ ቪዲዮ እስከመለስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቆዩኝ ሁላችሁም። ባይ